ቀራሽበት እንጂ አልቀረብሽም። እውነት ለመናገር ማለት ነው። አንቺን የመሰለሽ ቀሽት ሚስት ቀረሽበት እንጂ አልቀረብሽም ሩታዬ። አንድን ሰው ግን ላመሰግን እወዳለሁ። እውነት ጋሼ ትትናው በጣም በጣም እውነት የእውነት ለመናገር እኔ ምን ልበላችሁ በጣም ደስ የሚሉ አባት ናቸው። የእውነት እሷን ነፃነት ሊነፍጓት አይችሉም እና እሱንም አግኝቸው ከዛም በኋላ እፈርምልሻለሁ ነው ያሏት። የእውነት ለመናገር ይህች ልጅ አትፍረዱባት፣ አትፍረዱባት። በእውነት ትክክል ናት ሩታ፣ አትፍረዱባት። በጣም ጎበዝ ታጋሽ ናት። እውነት እውነት ነገ ከሷ ጋር ደግሞ እንደዛ ሲሆን ከርሞ ደግሞ ነገ ከሷ ጋር ሊመጣ እኮ ነው እንዴ። ሩታ በጣም ታጋሽ ልጅ ናት ከሚባል በላይ እውነት ለመናገር። ሰላም እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ። በድጋሚ መጥቻለሁ። እንዴት ቆያችሁ? እግዚአብሔር ይመስገን። ሩታ መጣለች። እንግዲህ ዛሬም ያው ሩታ ከጋሽዬ ጋር የመጡት ዛሬ የፍቹ ወረቀትን እንግዲህ ፈርምልኝ ልትል ነው። የቀረኝ አለ እንግዲህ ፈርምልኝ እና ከዛም በኋላ የአብርሽና የኔ ጉዳይ አብቅቷል። መመለስበት አንድም ነገር አይኖረኝም። የሱና እኔ ጉዳይ ተመልሰን አንድ የምንሆንበት ነገር አንድም ነገር የለም ስትል እንግዲህ ጋሻዬን አስደንግጣቸዋለች። ጋሻዬ እንግዲህ አብርሽን አግኝቸው ተገናኝተን ከዛም በኋላ ይፈረማል፣ አትጨነቂ፣ ያንቺን ነጻነት ልነፍግሽ አይችልም ነው ያሏት። ምርጥ አባት ናቸው። በዚህ አጋጣሚ ጋሻዬ የእውነት ለመናገር ምክንያቱም አንደኛ ነገር የልጅውን ጥፋት በጣም ጠንቅቀው ስለሚያውቁ ምን እያረገ ነው ሩታ ምን አይነት ሴት እንደሆነች ሰው ራሱ ጠንቅቀው ስለሚያውቋት በእውነት በጣም ምርጥ አባት ናቸው። በዚህ አጋጣሚ ልጁን አይቶ አባትዮ ሲታይ የእውነት እኔ እንጃ ምን ልበላችሁ አላውቅም። ብቻ እኔ አብርሽ ምን ነክቶት ነው አይዶን ነው አላውቅም በእውነት እና እኔ እንጃ። እና ሩታዬ የኔ እናት አንቺ ማለት በእውነት የኔ ሸንቃጣ የእውነት እውነት እኮ ልጅ ወለጀች አትመስልም። ሸንቃጣ ማለት ነው። የምሬ ነው የምላችሁ። እችን የመሰለች ሰው አበባ ሴት ትቶ ኧረ እኔማ በጣም ለነገሩ አልፈርድብህም። ምክንያቱም ሩታ ስትር ብለህ እንድትቀመጥ ስለምትመክርህ ነው የጠላኸው አንተ ማለት ነው። አይኖ ገብቶኛል። አዎ አትውጣ፣ እንዲህ አትሁን፣ ትዳርህን ቀጥ አድርገህ ያዝ፣ ወደዛ ወደዛ አትበል ምናምን ስለምትልህ እሱን አልወደድክም። ነገሩ ገብቶናል። አይኖ እንደዚህ የምትል ሴት ደግሞ የምትወድህ የምታፈቅርህ ለአንተ ትልቅ ቦታ ያላት ክብር ያላት ናት። እንዲህ የምትልህ አልገባህም። ገና ሲገባህ ነገ ትጸጸታለህ ብዬ ነው የማስበውና አባታችን ጋሻዬ እርሜና ጤና ይስጠዎት። በእውነት በጣም ልዩ የሆኑ አባት ናቸው። እኔ ለስዎ በጣም ቃላት የለኝም። እውነት ለመናገር ምርጥ የሆኑ አባት ናቸው። እርሜና ጤና ይስጠዎት በእውነት ምክንያቱም አንደኛ ነገር የልጅውን ጸባይ በጣም ጠንቅቀው ባያውቁም ደግሞ በሚዲያም ላይ እያዩ ስለሆነ በጣም የሚገርም ነው። በእውነት በጣም የሚገርም ማለት ነውና እኔ እንጃ የእውነት ሩታዬ አንቺ ብርቱ ሴት ነሽ፣ ጠንካራ ሴት ነሽ። አሁን ላይ እውነት በጣም የምትደነቂ እንቁ የሆንሽ ሴት ነሽ። ልጅሽን ይዘሽ ወደፊት አለቀ። ሌላ ነገር ምንም አይደለም። ልጅሽን ይዘሽ ብዙ ወደፊት አይደል? አዎ በቃ ሌላ ነገር ምን ሁሉም ነገር ትርፍ ነው። ልጅሽን ይዘሽ ወደፊት ነገ ራሱን ይቆጨዋል፣ ይጸጸታል። ራሱ አንቺ አይደለሽ የምትጸጸት፣ እሱ ይጸጸታል። ተመከረ ተዘከረ። የሰው ልጅ በነገራችን ላይ በምክር አይመለስም። ራሱ አይምሮ እንትን ብሎ ታስቦ ታልመለሰው የሰው ልጅ በምክር ይመለሳል ማለት በፍጹም አይሆንም። በምክር ምንም የሚመለስ ሰው የለም። የእውነቴን ነው የምላችሁ። እና ሩታዬ እግዚአብሔር ይጠብቅሽ። ስላየሁሽ ደስ ብሎኛል። አንቺ ማለት ጀግና ሴት፣ ብርቱ ሴት ነሽ። ብዙ ብርቱ ሴቶች አሉ። እውነት እናንተን ያለማድነቅ አልችልም። በርቱልኝ።